ሰላም አርሴ ፋሚሊስ እንዴት ናችሁ? ዛሬ ይህን ቪዲዮ የምሰራበት ምክንያት ሰሞኑን አንዳንድ በጣም አላስፈላጊ ትችቶች ኤዜ ላይ እየሰማው ነበረ። ከኛው ከራሳችን አርሰናል ደጋፊዎችም ከሌሎች ከተቃራኒ ቡድን ደጋፊዎችም ነው ይህ ትችት የመጣው። ሌሎቹ የተቃራኒ ቡድን ደጋፊዎች እነሱ የአርሰናልን ጥሩ ነገር ስለማይወዱ ካላቸው ጥላቻ የተነሳ ነው። ለአርሰናል ደጋፊዎች ግን አሁን እኮ ሊጉ ላይ መሪ የሆን ነው በኤቨሬጅ ኤዜ ምክንያት እንደሆነ እየረሳችሁት እየመሰለኝ ነው። ከፓላስ ጋር ፓላስን ያሸነፍንበትን ጎል ማን ያስቆጠረው? ኤዜ። ለማርቲኔሊ ሲቲ ላይ አቻ የሚያደርግበትን ጎል አመቻችታ ያቀበለው ማን ነው? ኤቨሬጅ ኤዜ። በኤዜ ምክንያት ስንት ነጥብ አሳካን? 4 ነጥብ። አሁን ሊጉን በስንት ነጥብ ልዩነት ነው እየመራን ያለ ነው? በ4 ነጥብ። አዎ ከኦዴጋርድ እናገኝ እንደነበረው አይነት ፕሬሲንግ ከኤዜ እያገኘን ነው አይደለም። አዲስ ቡድን፣ አዲስ የጨዋታ መንገድ የሚከተል ቡድን ነው የተቀላቀለውና ጊዜ ልንሰጠው ይገባል። ምን ማድረግ እንደሚችል አምና ያለፉትን አመታት በፕሪሚየር ሊጉ በነበረባቸው አሳይቷል። ስለዚህ በትዕግስት መጠበቅ ነው ያለብን። በፓላስ ያለፉትን አመታት ያየነውን ኤዜ የምናይበት ጊዜ ሩቅ አይደለም ብዬ አስባለሁ። ከተመቻችሁ ፎሎና ላይክ አድርጉ። መልካም ቀን።